በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቤተ ክርስቲያን ሐኪም ቅዱስ አትናቴዎስ ሐዋርያው። በቤተ ክርስቲያን ታሪክ ከሐዋርያት ቀጥሎ የቅዱስ አትናቴዎስን የሚያህል ስለ ሃይማኖት የተጋደለ ወይም ዋጋ የከፈለ ቅዱስን ፈልጎ ማግኘት በፍጹም አይቻልም። ቅዱስ አትናቴዎስ ማን ነው? ቅዱስ አትናቴዎስ በረከቱ፣ ረድኤቱ፣ ምልጃ ጸሎቱ ከሁላችንም ጋር ይሁን። ቅዱስ አትናቴዎስ በቤተ ክርስቲያን ትውፊት መሰረት በዘመነ ሰማዕታት መጠናቀቂያ በ296 ዓመተ ምህረት ወይም 300 ዓመተ ምህረት አካባቢ ከእስክንድርያ ከግብጽ ውስጥ ነው የተወለደው። ወላጆቹ አረማውያን በመሆናቸው ክርስትናን አልተማረም ነበር። አሞጽ ከረኝነትን፣ ሐዋርያትን ከአሳጥማጅነት የጠራ እግዚአብሔር አምላክ አትናቴዎስንም ከጨዋታ ሜዳ ጠራው። እግዚአብሔር ሆይ እኛንም ከከንቱ ድካም እንዳንለፋ በምሕረትህ ጥራ። ሕፃን እያለ ለጨዋታ ከቤቱ ሲወጣ የክርስቲያን ልጆችም ሃይማኖታዊ ጨዋታ ሲጫወቱ ተመለከተ። ሊቀላቀላቸው ቢፈልግ ክርስቲያን ባለመሆኑ ከለከሉ። አትናቴዎስ የክርስቲያን ልሆንና አጫውቱኝም ቢላቸው እሺ ስላሉት ሕፃናቱ ዕጣ ተጣጥለው ከነሱ ጋር ተቀላቅሎ እንዲጫወት ተፈቀደለትም። በኋላ ዕጣ ተጣጣሉ። ለአንዱ ቄስ ለአንዱ ደግሞ ዲያቆን መሆን ሲደርሳቸው ለቅዱስ አትናቴዎስ ግን ፓትርያርክ መሆን እድል ደረሳቸው። ሌሎቹ ሕፃናትም ይሰግዱለትም ጀመር። አጋጣሚው ሕፃናቱ ይህንን ሁሉ ሲያደርጉ የወቅቱ ፓትርያርክም ቅዱስ እለእስክንድሮስም በመገረም እያዩአቸው ነበርና ለሕፃኑ አትናቴዎስም ትንቢት ተናገረ። ከዚያም የአትናቴዎስ አባቱም ሲሞት ሊቀ ጳጳሱ ከእናቱ ወስዶ አጥምቆ የሚገባውን መንፈሳዊ ትምህርት ሁሉ በልቦናው ላይም ቀረጸለት። ጌታ መድኃኔዓለም ኢየሱስ ክርስቶስ ሆይ የምንሰማውን ወንጌል የምንሰማውን ታምር ትምህርት ሁሉ በስነ ልቦናችን ቅረጽልን፣ ከከንቱ ድካም ሁሉ ሰውረን። ከዚህም በኋላ ዲቁንናም ሾሙት። አስተምርም አለው። ምንም እንኳ ሕፃንም ቢሆን